አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሰሙ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንደምን አላችሁ? አልሐምዱሊላህ እኔ ደህና ነኝ። አላህ ሱብሃነሁ ወተዓላ በያላችሁበት ቦታ አላህ ይጠብቃችሁ። እንዴት ናችሁ? ያው ትንሽ ጠፋሁኝ። እንግዲህ ሁላችሁም በያላችሁበት ደህና እንደሆናችሁ ተስፋ አደርጋለሁ። ያለ ሀገራችንን ሰላም ያደርግልን፣ ሰላሟን ያሰማን እና ዛሬ ይዤ የመጣሁት ቪዲዮ እስኪ ድፎ ዳቦ ደስ ስላለኝ ዝም ብዬ ነው ያነሳሁት። ከወጣ በኋላ በጣም ቆንጆ ዳቦ ነው። ያው አሰራሩን ኢንሻአላህ ወደፊት በሌላ ቪዲዮ ግን ቆንጆ ሆኖ ነው የወጣውና ለምን አልቀርጽም ብዬ ነው ድንገት እንትን ያልኩት ማለት ነው። እንግዲህ አይቤ በዳቦ ነው። ቆንጆ አይቤ በጎመን በሀገር ጎመን እንዲሁም ደግሞ ድፎ ዳቦ በጣም የሚያምር ድፎ ዳቦ ነው ማለት ነው። አባይብ በጣም ነበረ ቆንጆ ዳቦ የሆነው። እንግዲህ እንዳጋጣሚ ነው መሰለኝ ወጥቶ ነበር ማለት ነው። እንደምታዩት ያው ትንሽ አይደለም ይሄ 2 ኪሎ ከምናምን ነው ዱቄቱ ማለት ነው። ትንሽ ዳቦ አይደለም። ሲኒያይ በጣም ተለቅ ያለች ስለሆነች 2 ኪሎ ከሩብ ቢያንስ ነው ያደረኩት። ቆንጆ ነው ወጥተዋል ማለት ነው። ያው እዚህ ጋር አይቤ ነው፣ አይቤ በጎመን እንግዲህ እንብላ ብሉ፣ በሀሳብ ደረጃም ቢሆን ብሉ ማለት ነው። ከዛ በኋላ ዳቦአችን አይቤያችን ተበላ ተጠጣ። ከዛ በኋላ ቡና እያፈላን ነው። ጁማ ብለን አለ አይደለ፣ ዝም ብለን ፏፏ ብለናል ቤታችን ውስጥ ቡና እየቆላን ነው። ሳላ ላይ አብረን እንቁላ። ቡና የናፈቃችሁ ያው ሀበሻ ቤት ነው እንግዲህ እንደዚህ ተቆልቶ የሚፈላው እንጂ አረብ ቤት ቆልቶ እንደዚህ ጭስ በጭስ ማድረጉ ትንሽ ይከብዳል ማለት ነው። በቤታችን ካልሆነ ምንድነው ሻደሪሃ ምናምን ብሎ ይሰረኡናል ማለት ነው። ስለዚህ ቤታችን ጣናችንን ቡናችንን ጨስጨስ አድርገን ፏ ብለናል። ከተበላ ከተጠጣ በኋላ ጁማ የጃዛችን ቀን ስለሆነ ደስ ይላል ማለት ነው። ጁማ ያው ፏ እንላለን በትንሹም ቢሆን እና ቡናችንን እየቆላን ነው። ከዛ አፍልተን ስንጠጣ እንግዲህ ከታየ ይታያል ነው። ላንሳው እርግጠኛ አይደለሁም። ይሄንን ይመስላል። ለምን እስኪ አብረን እናናየም በሚል ነው ማለት ነው። ሀባይብ በዚህ አጋጣሚ ደግሞ ሳልናገር ማለፍ ማልፈልገው ኮሜንት ላይ ለምታበረታቱኝ እህቶቼ ወንድሞቼ ከልብ ነው የማመሰግነው። በጣም ማለት ነው ቃላት የለኝም። ቆንጆ ኮሜንቶችን ያለው በጣም ደሳስ የሚሉ ማለት ነው። እጅግ አድርጌ ነው የማመሰግነው። ሽምብራ እየቆላን ነው። ሽምብራ የቡና ቁርስ ማለት ነው። እና ብርታት ይሆናል። በቃ መልካም ኮመንት፣ መልካም ንግግር ለሰዎች ብርታት ይሆናል እና በተቻለን ያው መልካም ኮመንት ለመጻፍ እንሞክር። በጣም ደስ የሚሉ ኮመንቶችን ያየሁት። እዚህ ጋር ቡናችን በፔርሙዝ ነው። ያው ጀበና ላይ ቶሎ ስለሚቀዘቅዝ ቀስ እያልን እንድንጠጣ በፔርሙዝ ነው ያደረግነው። ብዙ ሰው አልነበረም፣ 2 ሰው ነበርን። ከዛ ያው ፏፏ ብለን ጨስጨስ አድርገን አሳለፍነው ጁማውን ማለት ነው። በዚህ መልኩ ቡና ጠጥተን ከዛ በኋላ ያው ምንድነው የሚባለው በላን ነው የሚባለው፣ ቃም ነው የሚባለው ማለት በላን። ካሮት ምናምን አለ አይደለ? ቃምን ሳይሆን በላን ነው የሚባለው ማለት ነው። እንግዲህ ቃምን ለጨት ስለሆነ በላን፣ ጠጣን፣ እንደዚህ ፏልን ማለት ነው። ቤት ስትሆኑ ደስ ይላል፣ እንደዚህ ጨስጨስ ማድረግ ቤት መጎዝጎዝ ደስ ይላልና በዚህ መልኩ አሳልፈናል። እንግዲህ እንደተለመደው መልካም ኮመንት እጠብቃለሁኝ።
መልካም ንግግር ሰደቃ ነው ይላል አይደለ ሃይማኖታችን። እና መልካም ምኞታችሁን አሁንም ግለጹልኝ፣ እንድበረታታ ደስ እንዲለኝ ደስ የሚል ኮመንት ጻፉልኝ ማለት ነው። እንግዲህ ይሄን ይመስላል። አበረታቱኝ፣ በቃ በአጠቃላይ አበረታቱኝ ነው የምለው። አዲስ የሆናችሁ ሰብስክራይብ አድርጉ። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ኮሜንት እባክህ ማረኛ መውላ ትልሃለች ምላሴ አታጋልጠው ብላ የወንጀል ቀሚሴ ላኢላሃ ኢለላህ። ወዳችኋለሁ። ለአላህ ብዬ በያላችሁበት አላህ ይጠብቅ። ላይ ባለው ቁጥር ማለት ነው። ቻው